እነዚህ እሷ በሞተችበት በወሩ ጠብቀው ነው እነዚህንም ሶስቱንም አንዴ የደበደብኝ እኔ ወላድ ይፍረድ አላደረጉም ሸፋፍኗት በሸራ ጠቅለሏት እንደ ጄሪካን ነው ይዟት የሄዱት ማለት ነው እንደምታዩ ወደ ሸራው እጁን እየጠቆመ አንደኛ ፖሊስ እንደምታዩ እህትሽ ከሆነ አርፋለች ስለዚህ ተረጋጉ ምናምን አለን ሬሳውን ሹፌሩ ሁለቱ ፖሊስ ሁለቱ ልጆች ሲያወርዱ በሸራ ተጠቅለዋል ትንሽ ከዚች በላይ ነው አንገቷ የምትታየው ከዛ በቃ እኛ ስናይ ጮህነ በቃ ወይኔ ልጄ ብዬ በቃ ዛጋ ስደርስ ደነገት ወደኩ መራመድ አቃተኝ ሬሳው ተሰርቆ ሌላ ቦታ ነው ያለው እኔ ገና በእግሬ በስተመጨረሻ ነበር ሄድኩት ከዛ መጨረሻ ላይ እነሱ ከተደብደቡ ከተባረሩ በኋላ እኔ ገባው እኔ ደረስኩኝ አንደኛው ፖሊስ ያቀኝ ነበር ከዛ ስከፍተው እግሯን አየሁት በቃ ማመን ነበር ያቃተኝ ሙሉውን ስከፍተው በደረቷ ተኝታ ትንሽ አንገቷ ዞር ብሏል አረፋ በጣም ደፍቃለች ትንሽ አዋ ተከፍቷል የሆነ አንገቷ ላይ ራሱ በደንብ ያዘ የማያደርግ ክር ነገር አለ ጨርቅ ክር ነጭ ከዛ በኋላ ደንግጬ በቃ ማመን ስላቃተኝ እየሳንኳት ነበር እና የሰፈሮችን ሰዎች ደግሞ ጥሩልኝና ሳጥን ይዞልኝ ይምጡ ሳጥን ገዝቶልኝ ይምጡ ስላቸው ሳጥን ተገዝቷል አሉ ማን የገዛው ባለሱቁ ነው የገዛው ማን ጠይቋቸው ነው የገዙት ቀን ነው የተዘጋጀው አሉ ሳጥን አመጡ እንደገና ጀዲድም ገዝቶ አስቀምጧል ጧት ቁርስ አብልቼ ቡና አብልቼ ሸኝቼ እንዲያነዱብዳ ይፈጠራል ምኑና ነው የሞተቻሉ ምኑና ነው የሞተይ ስላ ራሷን መድኃኒት ጠጥታ ራሷን አጠፋች ራሷን አነቀቻሉ ልጅ አታደርገው ከቤት ፍቅር ከጎረቤት ፍቅር የሆነ የሰማሁት ነገር አለ ችግር አለ በጣም እህትሽም ራሷን ያጠፋች አይመስለኝም ሲነጋገሩ ሰምቻለሁ እና ራሷን ነው ማለቅሰው ቤተሰቡ ጠቅላላ አምስታችን ልጅ ከቁጥር ጎደለችብኝ አምስታችን ነው ምናለቅሰው ቀንቀን ከሰው ጋር እንደወራለን ማታ ግን በምኝታ ላይ ያመናል አንደኛው እንዳላዩ ቦርሳውን እጁ ላይ እንዳላዩ እየሸፈነኝ ነበር ከዛ ድንገት አየሁትና አምጣ የእህቴን ቦርሳ ካንተ እጅ ላይ ምን ይሰራል ብዬ መነጠቅኩት ምጥረጥራት ልጅ አለች ከሷ ጋር የተጣለች ልጅ አለች እዛ ውስጥ በመርዝ ስትከታተላት የነበረችው ልጅ ተናግራኛለች በሶፊ ጨምራ ከዚህ በፊት መድኃኒት ሰጣድ እንደደፈች ዲኤምሲ ስቴት በፈጣሪ ስም ማመስገን እፈልጋለሁ ከጎናችን ስለሆናችሁ ያለንበትን ሁኔታ ባይላ ማየት ከዚህ ሁሉ ነገሮች ተንከራታችሁ መጣችሁ ለተባበራችሁ ፈጣሪ ያክብራችሁ እናመሰግናለን እንግዶቻችሁ ቤቴ ድረስ መተው እንደዚህ ስላበቁኝ በጣም አመሰግናለሁ በጣም አከብራለሁ ከክፉ ነገር ይጠብቃችሁ በየሄዳችሁበት ዲኤምሲን በእጅግ አድርጌ አመሰግናለሁ እግዚአብሔር ይስጥልኝ ፈጣሪ ይስጥልኝ አጠገቤ ስለቆማችሁ ከኔ ጋር ስለሆናችሁ በችግሬ ላይ ስለደረሳችሁ ሰላም ጉራማይሎች ጥራችንን አክብራችሁ ዛሬ ወደ 8ኛ ፍሎር ወደ ዲኤምሲ ሪል ስቴት ስለመጣችሁ እንኳን ደህና መጣችሁ ብለናል ወደ ዲኤምሲ ሪል ስቴት ለምን ጥሪ ያደረግልናችሁ ዛሬ ደግሞ ለስንተኛ ጊዜ በተደጋጋሚ ፋሚሊዎች ታውቁቻላችሁ ዲኤምሲ ሪል ስቴት ላይ ይመጣሉ ዛሬ የመጡበት ዋነኛ ዓላማ ደግሞ ለምንድን ነው የሚያስደስቱ ነገሮችም የሚያሳዝኑ ነገሮችም ይኖራሉ ብዙዎቻችሁ የጉራማይል ፋሚሊዎች በዚህ ሰዓት በጣም እንዳሳዛኝ የሆነ ነገር አለ በብዙ ቦታ በብዙ ሚዲያዎች በተለያዩ ሶሻል ሚዲያዎች አንድ ተስፋፋ በጣም አሳዛኝ የሆነ ነገር አለ ያ አሳዛኝ የሆነ ነገር ተቀብሮ እንዳይቀር ያው ሁላችንም የበኩላችንን ድምጽ ማሰማት ያለብን ነገር አለ ያ አሳዛኝ የሆነ ነገር ምንድነው እነሱን ለማወቅ እስከመጨረሻው ድረስ አብራችሁን ጠብቁ ያው እንግዲህ ብዙዎቻችሁ በርግጠኝነት በተለያዩ ሶሻል ሚዲያዎች ላይ ሰምታችኋል በዚህ ወቅት በዚህ ሰዓት መነጋገሪያ የሆነው እሱም በስም ለግለጸው ምናልባት የአያንቱ ጉዳይ አያንቱ ማለት ያው ብዙዎቻችሁ ታውቁታላችሁ እስቲ ዲኤምሲ ሪል ስቴት ለሷ ምንድነው ያደረገው ለምስጥር እሷን አስመልክቶ ዛሬ ጉራማይሎችን ስለሷ ጉዳይስ በጉራማይሎች ለምን ማስተላለፍ ፈለገ እስከመጨረሻው ድረስ ተከታተሉናላችሁ እስቲ እሷ ላይ ምንድነው ሀፕን ያደረገው በጣም የሚያሳዝን በጣም አሳዛኝ ነው ያ ነገር ደግሞ በደንብ አይታችሁ ከሆነ በተለያዩ ሚዲያዎች ላይ ሲዘዋወር አሳዛኝ የሆነ ታሪክ ያንን ደግሞ በተለያዩ ሚዲያዎች ላናመ ይችላል ያው ጉራማይል ሚዲያዎች ነው ብዙዎቻችሁ እንደምትወዱት ብዙዎቻችሁ እንደታማኝ የሆነ ሚዲያ ነው እሱ በአካል ቀርቦ ሄዶ አወያይቷቸዋል ማን ሁሉንም እናት አባት ፋሚሊ ምንም ሳይቀር ትክክለኛ በቦታው ተገኝተው ኢንተርቪው አድርገዋቸዋል በትክክለኛው መረጃ ጠይቀዋቸዋል እሱ ነገር ምንድነው ዲቴል ያለውን መረጃ በትክክል ሄደው በአካል ተገኝተው ስላቀረቡት እስከመጨረሻው ድረስ ተከታተሉት ሁላችንም እንጠብቅ ልጅቷ በጣም ታታሪ ነው የነበረችው እሷ ነች የምታስተዳድረን ከ11ኛ ክፍል አቋርጣ ነው እናንተን አስተዳድራለሁ ብላ ስራ የጀመረችው
እና በዛ ላይ እየሰራች ያለ ነው ይሄ ጉዳይ የገጠመኝ። እሷ ነች በቃ ቤተሰቤን ሁሉንም ጠቅላላ እኔ ጡረተኛ ደካማ ነበርኩኝ እና እሷ ነች ቤቴን የምታስተዳድረው እነዚህ ልጆች የምታሳድገው እሷ ነች። እና በጣም ታታሪ ትጉ ተጫዋች ምንም ነገር እንትን ማተል ደፋር ለቤት የምታስብ ለኔ የምታስብ አባቴ አይዞ የምትለኝ ልጆች ወንድሞች አይዞ የምትላቸው ጀግና ልጄን አጣዋት አበባዬን አጣዋት ማለት እችላለሁ። እኔ ራሴ ወዴም ተቃጥሏል እኔም ውስጤ ተአሯል። በቃ እሷ ከምትሞት እኔ ብሞት ይሻላል። አባት ቁጭ ብሎ ከማልቀስ ልጅ አባት ሞቶ ልጅ ብታለቅስ ልጅ ቢያለቅስ ደስ ይለኝ ነበር። ህፃንሙና እኔ ቡና ሳፈላ አብራኝ የምትሄድ ነው የምትሯሯጥ ነው ከኔ ጋር ነው ስራ ከልጅነቷ ጀምሮ የምትሰራውና አሁን እህቷን ምንንም ሲያመን ከ11ኛ ክፍል አቋርጣ በቃ እናንተ እየታመማችሁ እኔ ትምህርት አልማርም በቃ እኔ መስራት አለብኝ ብላ ነው ልጄ ለስራ ወጣ። በጣም ጎበዝ በጣም ደፋር እንኳን ሱቅ አይደለም ባሬላ ተሸክማ ልጅ ያ20 አመት ልጅ ባሬላ ተሸክማ ነበር የምታኖርና አሁን ደግሞ ያን ሲደክማ ሲያማት ደግሞ ማየ ብላ ደላላ ነው ልብስ ቤት ያስገባት። እግዚአብሔር ይመስገን ለቤት አሳቢ ናት። በጣም ጎበዝ ሰው አክባሪ ደፋር በጣም ጥንቁቅ እንደራሷን ተጠራጣሪ ነበረች ልጄ። በጣም ወዳታለሁ በጣም አከብራታለሁ። ልጄ እንደዚህ ወጣ በመቅረቷ የኢትዮጵያ ወላድ ይፍረት የወለደ ልጄ በጣም ጎበዝ በጣም ፈጣን ለወንድሞቿ ልብስ የምትገዛ ጫማ የምትገዛ ለእህቷ ታማ 1 ወር ከምናምን ነው እህቷን ሰርታ ብር አጠራቅማ 1 ወር ሙሉ ጸበል አድናት የገባችው ታላቅ እህቷን። እህት ያንቺ ተማሪ አንቺ ከጨረሽ ከተመረቅሽ በኋላ ስራ ካይሽ በኋላ ታስተምርኛለሽ እኔ ሰርቼ እናንተ ላስተዳድር እናቴ ልርዳ አባቴ ልርዳ የምትል ጀግና ልጅ ናት ያጣዋት። አያንቱ ማለት ለኔ እህት ብቻ አይደለችም ጓደኛ እናት አባት ሁሉ ነገር ናት። በአጠቃላይ ስለሚያመኝ እሷ ናት ከቤት ወጣ ሁሉንም ነገር እናቴም ትታመማለች እኔም እታመማለሁ አባቴም ደግሞ እንደዚሁ በቃ እናንተ እንደዚህ ይሆናችሁ እኔ ማየት አልችልም። ስለዚህ ትምርቴን አቋርጬ እናንተን መደገፍ አለብኝ። እናንተን ከደገፍኩኝ በኋላ ነገ የኔ ኑሮ ታስተካክሉታላችሁ እናንተን በተራችሁ ምትል በጣም ተጫዋች ቁም ነገር መካሪ ሁሉ ነገር ነበረች። አዩ ማለት ለቤት ብቻ ሳይሆን ለውጭም ልጅ የምታስተውልናት የውጪ ሰው ጋርም በጣም ትግባባለች በጣም ተጫዋች ናት። ብቻ በአጠቃላይ ቁም ነገረኛ የሆነች ልጅ ናት ከእድሜዋ በላይ ማለት ነው። ጉዳዩ የተፈጸመው እዛን ቀን ልጅቷ ከቤት ምንም አይነት እንትን አልነበረንም ምንም ችግር አልነበራትም ማለት ነው። በዛን ጊዜ ጧት ወጣች እኔም ቁርስ በልተን ቡና ጠጥተን እሷም ወደ ስራዋ ገባች እኔም ወደ መሰራበት ቦታ ሄድኩኝ ማለት ነው። ከዛ በኋላ ነው ልጅቷ ልክ እዛን ቀን እንደሰማውት ከሆነ እስከ 5 ሰዓት እንደነበረች እቃ ተሸክማ ስትገባ እንደነበር ከዛ ከሱቁ ቤት እቃ ተሸክማ ሌላ ቦታ ስትሄድ ልጆች አግኝቷት ደሞ አናግሯት ልጆቹም አግዟት እንደገባች ከዛ በኋላ ነው ድምጿ አይጠፋው ማለት ነው እንደሰማውት ከሆነ እኛ አልሰማንም። ከዛ በኋላ የሱቁ ባለቤት ሸራ ይዞ ይሄ ነጭ ክር ይዞ ምናምን ስሮጥ አይተናል የሚሉ ሰዎች ነበሩ ኢንፎርሜሽን ነበር ማለት ነው። ከዛ መጨረሻ ላይ አልነገሩን ስልክ ይዛለች እንደገና ዶክመንት ቦርሳ ውስጥ እንትን ነበር መታወቂያ ነበራት አላት በይዛ ነው ሄደችው ማለት ነው። ልጅቷ ስልኳ ዝግ ነው። 1 ሰዓት ስገባ ገብቼ ልጅ ያልገባችም እንደ ፈረንጅ ያልገባችም እንደ ምን ነው ቆየሽ ብዬ እስቲ ደውሉ ስላቸው ታላቅ ትልቅ እህቷ ስደውል ስልክ አይነሳም ብደውል ስልክ አይነሳም። በቃ ተረብሼ ስለነበር ውጪ ወጣሁኝና ለመደወል ሞከርኩኝ። ከዛ በስተመጨረሻ ስልኳ ተነሳልኝ። ከዛ ምንሽ ነው ማኮ ዛሬ ደግሞ በጊዜ አትገቢም እንዴ ስል ያነሳው ሌላ ሰው ነበረ። ማለእኙ ማን ብለሽ ነው የደወልሽው አንቺ ማነሽ አለኝ። ከዛ አይ እኔ እህቷ ነኝ አንተ ማነህ አልኩት። ከዛ በኋላ አይ ትንሽ ስለተጎዳች ፖሊስ ጣቢያንን ወደ ፖሊስ ጣቢያ ነው አለን። ከዛ ደንግጬ የዘጋሁበት ሁለተኛ ላይ ደግሞ እንዲሁ ደወልኩኝና ይቅርታ መረጋጋት ስላቃተኝ ነውና የሆነውን ነገር በደንብ አስረዳኝ አልኩት። እህትሽ ከስራ ቦታ ተጣልታ ሆስፒታል ትንሽ ጉዳት ደርሶባት ሆስፒታል ሄዳለችና እናትና አባትሽን ይዘሽ ነይ ካልሆነ ደግሞ ሰፈራችሁን ንገሩንና እኛ መተን እንወስዳቸዋለን አሉን። ፖሊስ ያነሳው ስልኩን ያነሳው ፖሊስ
ከሰው ጋር ተጣልታ ምናምን አለ? አዎ ከሰው ጋር ተጣልታ ስለሆነ ትንሽ ጉዳት ደርሶባታል። ወደ ሆስፒታል ነው ነበረ ቀጥታ ያለን። ከዛ በኋላ እናትና አባትሽን ጥሪ ካልሆነ ደግሞ እኛ መተን እንወስዳቸዋለን ሰፈርሽን ንገሪና አሉ። ሰፈራችንን ነገርኩት። ብዙ ጠበቅናቸው፣ ማንም ሰው የለም መንገድ ላይ። እንደ አጋጣሚ ትንሽ ወንድሜ ደግሞ ለሱቁ ላይ ያዘው ብር ነበረ፣ በሱ ኮንትራት ሄድን። እኛ እዛ ከመድረሳችን ሬሳውን እያወረዱ ነበረ ከመኪና ላይ። ከዛ በኋላ ደንግጬ ያሉን ጥያቄ ነበር የጠየኳቸው። እኔ ማጠገባቸው ደርሼ እኔ ነበርኩኝ እንዴ ለናንተ የደወልኩት አልኳቸው። ከዛ በቃ እንደምታዩ ወደ ሸራው እጁን እየጠቆመ አንደኛ ፖሊስ እንደምታዩ እህትሽ ከሆነ አርፋለች፣ ስለዚህ ተረጋጉ ምናምን አለን። ከዛ ሁላችንም እንደመጮ ነገር እንደመረበሽ ሲያደርገን ዝም በሉ ሰው እንዳይሰማ ዝም በሉ ሰግሌኬስ እንግዲህ ቀባ ማለት ጀመሩ። ሬሳውን ሹፌሩ ሁለቱ ፖሊስ ሁለቱ ልጆች ሲያወርዱ በሸራ ተጠቅለዋል። ትንሽ ከዚች በላይ ነው አንገቷ የምትታየው። ከዛ በቃ እኛ ስናይ ጮህነ። በቃ ወይኔ ልጄ ብዬ በቃ ዛጋ ስደርስ ደነገጥ ወደኩ። መራመድ አቃተኝ። የትንሽ ወንድሟ እየሮጠ ሄደ፣ እህቲቱም ሮጠች። የሆነ ወደ ውስጥ ነው ወደ ኮሊደር ወንበር ላይ ቁጭ አርገዋታል። ስንሄድ አለቀስኩ። ወይኔ ልጄ፣ ወይኔ እናቴ ልጄ፣ ወይኔ ጓደኛዬ ልጄ፣ ብዙ ነገር ልጄ ወይኔ ብዬ ሳለቅስ ዛሬ ሰውን ስናይ በሸራ ተቋጥራለች ተዚህ ድረስ አላስጠጋናሉ ፖሊሶቹ። እንዴ ልጄ እኮ ናት አልኩት። ልጄ እንዴት ትለኛለህ? ሙታ መሬቷን መዳበስ ልከለከል ነው አልኩ። በቃ እህቲቱ ምግሯን ያዘች። የትንሹ ወንድሙ ወይኔ እህቴ እያለች ያለቅሳል፣ ወይኔ እናቴ እያለ ያለቅሳል። ከዛም በኋላ ፖሊሶቹ አመነጫጨቁ፣ እንደበደቡ። እኔንም ወደዛ ወረውሩኝ። ሲወረውሩኝ የሆነ ወንበር እንደዚህ የቆማለ ጡቴን መታኝ፣ ጥርሴንም ግርግዳው መታኝ። ያ አልተሰማኝም። እኔ በዛን ሰዓት የልጄ መሞት እንጂ የዱላው ምንም አልተሰማኝም። ከዛ አንድም ሰው የለም፣ ዘበኛ ነው ያለው። ዘበኛ ነው በሩን የከፈተው። ከዛ በኋላ እኛ ስንሄድ ሁለቱ ፖሊስና ሁለቱ ልጆች ደግሞ የሰፈር ልጆች ናቸው። በአጋጣሚ ሬሳዋን ተሸክመው ሄዱት። ማለቴ በዛ ሰዓት ሬሳዋን ሲያወርዱ የነበሩት ልጆች ማለት ነው። እነሱ እንዴት እንደዛ ደረሱ ጥያቄ ነው ለኛ ይሄ። ለምን ሳነገሩን? አዎ ሲጀመር አብረንም ሁላ ተምረናል ከልጆቹ ጋር ማለት ነው። እንዴት እኛ ሳናቅ ሊያውም ተደውሎ ምናምን የተነገረን ነገር የለም። ደውለን ቼክ አደረግነው ራሳችን። በዛ ላይ ሁለቱ ልጆች ያቁናል። እነሱም ለኛ ምንም ነገር አላሉም። ቤት እንኳን መጥተው መናገር ይችሉ ነበር፣ ግን ሁሉም ነገር ለኛ ጥያቄ ነው። ከዛ ሬሳዋን እንዲያሳዩን ስንነግራቸው የሆነ ኮሊደር ስር ወሰዱ እየተወዛገቡ። ወንበር ላይ የሆነ አግዳሚ ወንበር ላይ ያስቀመጡት። ለማየት ስንሄድ እናቴን ወንበር ስር ወረወሯት። ከዛ እሷን አነሳውና እኔ ሲሄድ እኔንም እንደዛው ደበደቡኝ፣ ትንሹ ወንድሜንም እንደዛው። ከዛ በኋላ በስተመጨረሻ ላይ ሲያሰቃዩን ለምንድነው እህቴ መሆኗን ማረጋግጥበትም መንገድ ክፈቱልኝ፣ አይቼ ቼክ ማድረግ እፈልጋለሁ ስል እንዴት ነው የምትናገሪው እንደማለት ነገር ሆነና በጣም መታኝ። ከግርግዳ ጋር ሁላ አጋጨኝ። ከዛ ወዲያውኑ የወደቀችውን እናቴን ላነሳት ሄድኩኝ። ከዛ ሲያቀታት እሷ ጮኸች። በቃ አትጩሂ፣ ዝም በይ፣ ለምንድነው ሰው የምትረብሹ ይላል እሱ። ከዛ እናቴን ወንድሜን ይዛ እያለቀሰች ነበረ። በስተመጨረሻ ሲከብዳት ጮኸች። ከዛ በኋላ ሰው ታካሚ ምናምን ተገልብጦ ወጣ ሁሉም። ከዛ በዛ አጋጣሚ እናቴንና ወንድሜን እስከሚመታቸው ድረስ በኋላ በኩል ሸውጃቸው ገባው። ከዛ ስከፍተው እግሯን አየሁት። በቃ ማመን ነበር ያቃተኝ። ሙሉውን ስከፍተው በደረቷ ተኝታ ትንሽ አንገቷ ዙር ብሏል። አረፋ በጣም ደፍቃለች። ትንሽ አፏ ተከፍቷል። የሆነ አንገቷ ላይ ራሱ በደንብ ያዘ የማያደርግ ክር ነገር አለ፣ ጨርቅ ክር ነጭ። ከዛ በኋላ ደንግጬ በቃ ማመን ስላቃተኝ እየሳንኳት ነበረ። ከዛ ዞር ሲል ሸራውን ከፍቼ ነው እየነካካው ነበር። ከዛ አንገቴን አነቀኝ፣ ወደ መሬት አደረገኝ ፖሊሱ። አዎ ከዛ ኤኙቱቲ ቡይ ሲንጀዴ በማለት አንገቴን ይዞኝ ወደ መሬት አደረገኝ። በጣም አሰቃዩን። ከዛ በኋላ በድንጋጤ ሬሳውን የሆነ አለ በኮሊደር ስላልፈው ጫካ ነገር አለ፣ በዛ በኩል እየወሰዱብን ነበረ። ህዝቡን በዛ ሰዓት ነበረ ግን ሊነኩን ፍቃደኛ ነበሩ። እንዳይረዱንም ፈሩ የፖሊሶችን ቁጣ አይተው። ከዛ በኋላ ልጆቹም ያንን ሬሳ ይዘው ሄዱ። ብናስቆማቸው ብንላቸው ብንሰራቸው ምንም ነገር ሊሉን አልቻሉም። ከዛ በኋላ ወደዛ ሲወስዱት እናቴ በስተመጨረሻ በቃ አባቷ የህግ ሰው ነው፣ ህግ ያቃል፣ ወታደርም ነበረ ምናምን ስትል ደንግጠው ደግሞ እዛው ቦታ ላይ ሬሳዋን አቆዩልኝ። ከዛ በኋላ የሆነ አላቆም እዛ ሊያስታክም የመጣ ሰው አለ።
እናት አንቺ ትንሽ ተረጋጊ ወንድሜ ደግሞ በመሃል እሷን መሆኗን ሲያረጋግጥ ልብሱን አውልቆብኝ ሮጠ ወደ አስፋልት እሷን እስከሚይዛት ድረስ እናቴን ያንገላቷት ነበር ከዛ የሆነ ሰውዬ መጥቶ አላቀውም ሊያስታክም ነው የመጣው የሆነ የሰማሁት ነገር አለ ችግር አለ በጣም እህትሽም ራሷን ያጠፋች አይመስለኝም ሲነጋገሩ ሰምቻለሁ እና በቻልሽው አቅም ራስሽን አረጋጊ ለእናትና ለአባትሽ ንገሪና ለምርመራ ይሄድልን በያለኛ ሰውዬ ማለት ነው ሬሳው ተሰርቆ ሌላ ቦታ ነው ያለው እኔ ገና በእግሬ በስተመጨረሻ ነበር ሄድኩት ከዛ መጨረሻ ላይ እነሱ ከተደብደቡ ከተባረሩ በኋላ እኔ ገባው እኔ ደረስኩኝ አንደኛው ፖሊስ ያቀኝ ነበር እንዴ አንተ ነህ እንዴ አባትየው ብሎኝ እሱ የት እንደገባ አላቀም እኔን ማቀኝ ፖሊስ ነው እኔ ጋር የቀረበው ማለት ነው በዛን ሰዓት ከዛ ልጄን አሳዩኝ ስላቸው እንዴት ያሳዩኝ በቃ ግራ ተጋቡ በቃ እኔንም በቃ ክፉ ቃላት ልናገሩ ይፈልጉ እኔ ልጄ ናት እና በልጄ ላይ ሞታለሁ እኔም ልጄ ሞተች አሳዩኝ ብዬ ሲገባ ልጅቷ የለችም ሬሳዋ የለም በሸራ ተጠቅልላ መጨረሻ እንትን ላይ ነው ኮርነር ላይ ነው ከሬሳ ቤት አልፈው መጨረሻ ጫካው ወደ ጫካ ያለ የነበረውን ቤት ውስጥ ነው ያገኘኋት ማለት ነው እንዴት ነው ያገኘኋት ተጠቅልላ በሸራ ጠቅልለዋት ጣውላ ስር ከተዋታል በመጨረሻ ላይ እጅግ በጣም የሚያሳዝነኝ የሰው ልጅ እንደዛ አይደረግም አስሯት እንዳትታይ ጥቅልል አርጓት አንደኛው ፖሊስ ከሩቁ ቆመዋል ከዛ መጨረሻ ላይ የታለ ሬሳ ብዬ እኔ ሲፈልግ ሬሳውን አጣሁት ብፈልግ አጣሁ ከዛ ሳወጣ ከጣውላ ስር ስትወጣ ተጠቅልላ በሸራ ተጠቅልላ ነው ያገኘኋት ማለት ነው እና ይሄ ምንድነው ብዬ እንደገና ከፍቺ አስሯትን ሳይ ልጄ ናት ሬሳ ነች ሞታለች ከዛ መጨረሻ ላይ እዛ አካባቢ የነበሩ ሆስፒታል ውስጥ የነበሩ ሰዎች አገዙኝ እግዚአብሔር ይስጣቸው የነቀምት ነዋሪ እግዚአብሔር ይባርካቸው እነሱ ደረሱልኝ ከዛ አወጣኋት አግዘውኝ አወጣው ወደ ውጭ ካወጣን በኋላ ብዙ ክርክር ነው የተነሳው ዶክተሩን አሳየኝ አልኩት የመረመራትን ዶክተር አሳየን ስለው አሳይሃለሁ አለኝ መርማሪው ማለት ነው በዛን ጊዜ ከኔ ጋር የነበረው መርማሪ ከዛ መጨረሻ ላይ ወደ ሬሳውን ጠብቁልኝ ብዬ ሄድኩኝ እሱን ሲጠይቀው እንዳጋጣሚ 2 ተኩል ሆነዋል ወደ ቤቱ ሊወጣ ነበረ አባትየው አንተ ነህ አለኝ መንገድ ላይ አግኝቶኝ ማለት ነው እኔ ነኝ አልኩት ከዛ ልጅቷ ጭንቅላቷ በጣም ደም ፈሶባታል ጭንቅላቷ ተጎድቷልና ቀጥታ ሪፈሩ ሰዳታለኝ እቺን ብቻ ነው የተናገረኝ ሌላ ምንም የተናገረኝ ነገር የለም ፈጣሪ የሚያየው ነገር የሚቀንሰውም ነገር የለኝም የሚጨምረውም ነገር የለኝም ምናልባት ቲውልዲዳን ነው እኔ ተቃጥያለሁ ውስጤ ተቃጥሏል ቲውልዲዳን አይደረስ በኔ ላይ የደረሰው እንደዚህ አይነት አሰቃቂ ግድያ እንደዚህ አይነት ያለው አሰቃቂ ግድያ በሌሎች ላይ በትውልድ ላይ እንዳይደርስ ነው አላገኛትም ሞታለች ልጅቷ እኔ ነኝ የሚሄደው እንጂ እሷ አትመለስልኝም ከዛ መጨረሻ ላይ ከዛ ተከራከርን እንደዛ ካለኝ በኋላ ጧት ሪፈር እንሄዳለን ብሎኝ መርማሪው ፖሊስ ሪፈር ማሄድ አለበት ሬሳውን ይዤ ገባለሁ እና የሰፈሮችን ሰዎች ደግሞ ጥሩልኝና ሳጥን ይዞልኝ ይምጡ ሳጥን ገዝቶልኝ ይምጡ ስላቸው ሳጥን ተገዝቷል አሉ ማን የገዛው ባለሱቁ ነው የገዛው ማን ጠይቋቸው ነው የገዙት ቀን ነው የተዘጋጀው አሉኝ ሳጥን አመጡ እንደገና ጀዲድም ገዝቶ አስቀምጧል ሳጥኑ ተቀምጧል እኔ ገና ለሰፈር ሰው እየጠበቁ ሳጥን ግዙልኝ ስላቸው ሳጥን ተቀምጧል ሳጥን ቀን ነው ተገዝቶ የገባው በጣም እኮ የሚገርም እንደው ታይቶም አይታይ በዚህ እድሜ እኔ አይቼም ማላቀው ነገር በኔ ላይ ነው የደረሰው በትውልድ ላይ እንዳይደርስ ነው የሚኞት ያሁን ልጅቷ አትመለስልኝ የተደረገው አደራረግ የተደረገው ሁኔታ እጅግ በጣም የሚያሳዝን የሚዘገንን እስከሆነ ድረስ ይሄ ደግሞ ትውልድ ይዳንበት ይማር ሰው ከኔ ይማር እጃቸውም ውስጥ ያለው ራሳቸውን እንዲጸጽታቸው ይስሙ እና ከመጨረሻ ላይ ሬሳውን ይዤ ገባለሁ ስላቸው አይ ሬሳውን ይዤ አትገባም እና ሪፈር ይሄዳል ስንት ሰዓት ነው የሚሄደው ጧት 11 ሰዓት ነው የምንነሳው ከዛ መጨረሻ ላይ እነሱን አንገላቱ ልጆቼንና ባለቤቴን አንገላቷት ፓትሮል ላይ ያወጣት እኔም መጣው አከሞች መጣው ሬሳውን ሳጥን ውስጥ አድርገው ቆልፎበታል ሬሳ ቤት አስገብተው ቆልፎበታል እዛ ላይ ክፍተት ነበረ እዛ ነበር ማዳሪያ ነበረብኝ እኔም ደንግጬ ስለነበር ሬሳውን ብቻውን ጥዬ ወደዚህ መጣው እነሱን ለማከታተል የመጡ ሲጮሁ ማለት ነው ከዛ ፓትሮል ላይ ውጡ ተባል እንትን አድርጓል ማክስ ምናምን አድርጓል አንደኛው ሹፌሩ ማክስ አድርጓል አንደኛውም ፖሊስ 3 ናቸው በዛን ጊዜ ነው 2 ፖሊስና አንድ ሹፌር ነው ያየሁት
እና ሁለት ተባባሪ ወጣቶች ነበሩ ከነሱ ጋር ሁለት ወጣት ነበሩ አላየኋቸውም እኔ ሰው ነው አይቶ የነገረኝ ማለት ነው ከዛ ሪፈር ጧት 11 ሰዓት ተባልኩኝ እኔ ወደዚህ ሲመጣ ወደ ልጆቼ ሲመጣ ፓትሮል ላይ ውጡ ነው የተባልነው ፓትሮል ላይ ካልወጣችሁ ተብሎ ተጎትተው ነው ልጆቼ ባለቤቴ ተጎትታ ፓትሮል ላይ የተወረወረችው እና ጎረቤቶችም ሲመጡ ፓትሮል ላይ ውጡ ተባል ከዛ መጨረሻ ሬሳውንም እዛው ጥለን ሁሉንም ነገር እዛው ጥለን በድንጋጤኛ ፓትሮል ላይ ወጣን እኔም ወጣው እኔም ደንግጬ ያለው በጣም ተሰምቶኛል ውስጥ ያረዋል ወጣው ግራ ገባኝ ማለት ነው ጉዳዩ ከዛ መጨረሻ ላይ አመጡንና እዚህ ላይ ጎረቤቶችም መጥተዋል እያለቀሱ መጥተው ሬሳ ይመጣ መስሏቸዋል ህዝቡ እያለቀሰ መጣ እዚህ ላይ ፓትሮል ሜዳ ላይ ጥለውን እዛ ወደ ቤት እንኳን አላደረሰሉ አስፋልት ላይ ነው የጣሏቸው ማለት ነው ጥሏቸው እነሱ አንድ ሁለት ወጣቶችን ይዞ ነው የተመለሱት ወጣቶቹ ምናልባት እንግዲህ ያየው ሰው ትናገር ይሆናል ልጅቷ አንደኛው ቦርሳ ባይጁ ይዟል የሟች ልጄን ቦርሳ ባይጁ ይዟል ነጭ ቦርሳ ሲበረብር ነው እንዳላዩ ቦርሳውን እጁ ላይ እንዳላዩ እየሸፈነኝ ነበር ከዛ ድንገት አየሁትና አምጣ የእህቴን ቦርሳ ካንተ እጅ ላይ ምን ይሰራል ብዬ መነጠኩት ከዛ ስልኳ ሴት አለ ስለው ይሄው ፖሊሱ ጋር ነው አለኝ ቀጥታ ሄድኩኝና ፖሊሱን ስልኳ ስለው አይ እሱኛ ጋር ነው የሚቀመጠው አለኝ ከዛ በኋላ ፖሊሱ ማለት ነው ቦርሳውን ከልጁ ላይ ነው የተቀበልኩት ከዛ ስልኳስ ምናምን ስለው ፖሊሱ ጋር ነው አለኝ እሱን ሳናገረው ደግሞ ስልኳኛ ጋር ነው መቆየት ያለበት አለኝ ከዛ በኋላ እንደሆነ ነገር እያንጠለጠሉ ብቻ እዛ ላይ ሰቀሉን ሬሳ ነው ብለን ወንበሩን እያቀፈን እያለቀስን ከዛ በኋላ የሆነ ግማሽ አስፋልት ላይ ሰፈር ጭራሽ አልደረሱም ግማሽ አስፋልት ላይ አወረዱን እንደሆነ ነገር አድርገው አወረዱን ሁለቱ ልጆች ደግሞ ፍጠኑ ተሰቀሉልኝ ነው አሉና ይዘዋቸው ሄዱ ከዛ እያለቀሰን ቤት ገባን እስከዛ ድረስ ነበር ጧት ወጣን ወደ ሪፈር እኔ ሲሄድ ሰዎችን አይቻለሁ ወደ 13 15 መሆኑ ሰዎች ከሆስፒታል ሲወጣ ነበሩ ጋቢ ለብሰው ቆሞ ነበሩ እኔ ምንም ነገር እንትን አላልኩም ምንድነው እነዚህ ሽማግሌዎች ብዬ ተነጋግረን እኛ ሄድን በፓትሮል መጣች የሆነች ፓትሮል ነገር ተከራይቶ መጣ ሰውየው ራሱ ባለሱቁ ከሱ ጋር እኛ ሬሳውን ይዘን ወደ ምርመራ ሄድን ከዛ ስንሄድ አዲስ አበባ ስንደርስ ሪፈሩ እንትኑ የተጻፈው ከዚህ የተጻፈው ዶክተሩ የጻፈው ለጳውሎስ ሆስፒታል ነው ፖሊሶች ደግሞ የጻፉት በኦሮምኛና በአማርኛ የጻፉት ለምኒልክ ነው እንዴ ይሄ ጉዳይ እዛ ከደረስን በኋላ መርማሪው ማላየውም እኔም ማላየሁትም ከዛ ቦርሳውን ከፍቶ ሲያይ ወደ ምኒልክ የጻፈው ፖሊስ በኦሮምኛና በአማርኛ ወደ ምኒልክ ነው የጻፈው ዶክተሩ ቀጥታ ደግሞ ወደ ጳውሎስ ነው የጻፈው አይ የጳውሎሱ ዶክተሩ ይጻፈልኝ እሱ ይያዝልኝ አልኩኝ ከዛ አውጥተን ስናይ ዶክተሩ ይጻፈው ለጳውሎስ ነው ያዩኝ እነዛ ደግሞ ፖሊሶች የጻፉት ለምኒልክ ነው በአማርኛና በኦሮምኛ ነው የጻፉት ማለት ነው ከዛ መጨረሻ ላይ እኔ እዚህ ምኒልክ ነው የጻፈልኝ ዶክተሩ ይጻፈልኝን እሱን ነው የሚቀበለው አልኩኝ 11 ሰዓት ተኩል ነው እንደምንም ለምንን የገባነው ማለት ነው እዛ ሳንደርስ በፊት ግን ወንድሞቻቸው የሱ ወንድም ታላቅዩ አዲስ አበባ ነው ያለው ትላልቅ ቦታ ያሉ ሰዎች ነበሩ እዛው ሲሯሯጡ ነው የነበሩት ማለት ነው ሲሯሯጡ እንደነበር እና ዶክተሯንም ሲፈልጓት እንደነበር ጳውሎስም ከዛ መጨረሻ ላይ 11 እንደምንም ለምንን አስቸኳይ አርጉልን ብለን የምከፈለውን ከፍለን አስገባን 11 ሰዓት ተኩል ነው ሬሳው እዛ የደረሰ ማለት ነው ከዛ ተቀበሉን ሬሳ ቤት አስገባን ጧት 3 ሰዓት ተመለሱ አሉን 3 ሰዓት ሄድን በዛ ላይ ብዙ ጋጋታዎች ነበሩ እዛ አካባቢ እነሱ ዘመዶች እኔም ማላቃቸው ሰዎችም እዛ ነበሩ ዶክተሮችንና አከሞችን ደውሎ ሲያፈላልጉ ነበር እኔ እንግዲህ ምን ለማለት እንዳሰቡ አላወኩም እና በዛው ነው ጨርሼ ነው ይዤ መጣሁት እንዲህ እየተጣላ ነው ሰው የለኛ ለቀምት ስንት አመት ኑረናል አሳድጌበታለሁ እዛ ሰፈር ሰርቼ ተለውጬበታለሁ እዛ ማንቂም እየተጣላ ነው እሷም ቢሆን ወንድሞቿ እህቶቿም እየተጣላ ነው ነገር የለም እና ልጄን እኔ አንዲት ክፉ ቀን ቀማችኝ የኢትዮጵያ ህዝብ ወላድ ምታስተዳድረን እሱ ናት ቀዳዳችን ብዙ ነው ቀዳዳችን ደፋኛ ያንቱ ናት የማይደክማት ልጄ ቢያማት እንኳንማ ያንድ ፓራስታሙን ገዝቼ ስራዬን እሰራለሁ ምትል ልጄ ናት በመንገድ የቀረችው በጣም ማከብራት በጣም ወዳት ጎረቤቴ ልጄ ጓደኛዬ ልጄ አንጀቴ ወዴ ልጄን ቀሙኝ ማን እንደቀማኝ ማላቀው እግዚአብሔር የኢትዮጵያ ወላድ ይፍረድ የለቀምት ህዝብ 12 ቀበሌ ይኑር ዘሩ ይባረክ ትውልዱ ይባረክ
እኔ ሀዘኔ ወር እስከሚሞላው ድረስ አስተዛዘኝ አላጣውም። ብዙ ዘመድ አፍርታ ሄደሽ ልጄ፣ ብዙ ወገን አስታውቃኝ ልጄ ባጭሩ ቀረችብኝ። የዓመት ቆንጆ ልጄ፣ ደፋሯ ልጄ፣ እናቴ አይዞሽ ደከመሽ አመመሽ የምትል ልጄ፣ እኔ እሰራለሁ አንቺ ቁጭ በይ ብላ የምታበረታታኝ ልጄ የአንድ ክፉ ቀን ቀማኝ። የወላድ ይፍረድ፣ የኢትዮጵያ ሕዝብ ይፍረድልኝ ለልጄ ይፍረድልኝ። እነዚህን እንኳን ማስተምርበት አሁን ትምህርት ቤት እንኳን ማላክ ፈራው ልጆችን ፈራው ልጄን እንደ አሁን እነዚህ እሷ በሞተችበት በወሩ ጠብቀው ነው እነዚህን ሶስቱንም አንዴ የደበደብኝ። እኔ ወላድ ይፍረድ ሴትም ወንድም አልልም። እኔ ልጄ እናቴ ልቤ አንጀቴ ዘመድ አስተዋቂ ልጄ መንገደኛዋ ልጄ እንደዚህ ነው ቀረችብኝ። አጠቃላይ ለረዳችሁን ለዚህ ድርጅት እጅግ አርጌ ዲኤምሲን በእጅግ አርጌ አመሰግናለሁ። እግዚአብሔር ይስጥልኝ፣ ፈጣሪ ይስጥልኝ። በአጠገቤ ስለቆማችሁ ከኔ ጋር ስለሆናችሁ በችግሬ ላይ ስለደረሳችሁልኝ ቁስሌን ስላደረጋችሁልኝ እጅግ አርጌ አመሰግናለሁ። እንደ ኢትዮጵያ ሕዝብም የነቀምት ነዋሪዎችም በሙሉ የነቀምት ወጣቶች ትንሽም ትልቁም ትንሹም እግዚአብሔር እድሜያቸውን ይባርክልኝ። ፈጣሪ ከነሱ ጋር ይሁን። በገንዘባቸው ለረዱኝም ከኔ ጋር ለሆኑኝም ለቆሙ ለነዋሪዎች በሙሉ ነቀምት ነዋሪዎች እጅግ አርቄ ያመሰግናለሁ። ዲኤምሲ ሪል ስቴት በፈጣሪ ስም ማመስገን እፈልጋለሁ። ከጎናችን ስለሆናችሁ ያለንበትን ሁኔታ ባይላ ማየት ከዚህ ሁሉ ነገር ውስጥ ተንከራታችሁ መጣችሁ ለተባበራችሁ ፈጣሪ ያክብራችሁ። እናመሰግናለን። በጣም ነው ማመሰግነው። በጣም አከብራችኋለሁ። በጣም ወዳችኋለሁ ስለተባበራችሁልኝ። በዚህን ሰዓት በችግሬ ስለደረሳችሁልኝ ስለቆማችሁ ለቀረጻውም ብዙዎች ስላወጣችሁ እንግዶቻችሁ ቤቴ ድረስ መተው እንደዚህ ስላበቁኝ በጣም አመሰግናለሁ። በጣም አከብራለሁ። ከክፉ ነገር ይጠብቃችሁ፣ በየሄዳችሁበት ከክፉ ነገር ይጠብቃችሁ። አከብራችኋለሁ፣ ወዳችኋለሁ። እግዚአብሔር ይስጥልኝ። እንግዲህ ፋሚሊዎች እንዳይነው በጣም የሚያሳዝን ህይወት ነው። በሚያሳዝን በቃ ማለት ብዙዎቻችን ዛሬ ነገ ምን እንሆናለን ብለን በአናቅ እሷ ድንገት ነው ህይወቷ እንግዲህ ተቀጠፈው። በጣም ነው የሚያሳዝነው። እኛ ደግሞ ያው የራሳችን ዲኤምሲ ሪል ስቴት በዋነኝነት ዛሬ ጉራማይልን ጥሪ ያደረገበት ምክንያት ሙሉ በሙሉ በሚባል ያው በዚህ ጉዳይ ነው የራሱን አሴ ካምፓኒ። ስለዚህ ዲኤምሲ ሪል ስቴት ያው ዛሬ በዋነኝነት ጥሪ ያደረገበት ታውቁታላችሁ። ከዚህ በፊትም ዲኤምሲ ሪል ስቴት የተለመደውን ትብብር አድርጓል ወይም ደግሞ የተለመደውን አስተዋጽኦ አድርጓል ማለት ነው። ያው እንግዲህ የተለመደውን ትብብር አሁንም በድጋሚ ለአያንቱ ምንድነው ያደረገው? በሷ ስም ቤት ለምትገዙ ለሁሉም ያንዳንዱ ከምትገዙት ላይ የራሱን ምን ያደርጋል 0.2% ለአያንቱ ፋሚሊዎች ገቢ ያደርጋል። ብዙዎችን በመርዳት ይታወቃል። ስለዚህ 0.2% ለፋሚሊዎች ገቢ ያደርጋል። ይሄ ምንድነው የራሱን ድምጽ ለመሆንና ለማጽናናት ነው። ያ ሁላችሁ ለማጽናናት ጉጉቱ እንደሚኖራችሁ እርግጠኛ ነኝ። ሰሞን 8% የሚከፍል ከሆነ ከ8% ላይ ከናንተ አይቀነስም። ከ8% ላይ ምን ያደርጋል 0.2% ካልኩሌት ያደርግና ለማገቢ ያደርጋል ለአያንቱ ፋሚሊዎች ገቢ ያደርጋል ማለት ነው። ስለዚህ 0.2 ማለት በ7.8% እናንተ የቤቱ ባለቤት ትሆናላችሁ። 0.2%ን ከዛ ላይ ቀንሶ ለአያንቱ ፋሚሊዎች በአካውንት ገቢ እናደርጋለን ማለት ነው። ያው እንደሚታወቀው ዲኤምሲ ሪል ስቴት ያው አሴ ካምፓኒ ብዙዎቻችሁ ያው ጉራማይሌ ፋሚሊዎች ዲኤምሲ ሪል ስቴት ፋሚሊ ሆናችኋል በብዙ ጊዜ ማለት ነው። በጣም ብዙዎቻችሁ እንወዳችኋለን በዲኤምሲ አሁንም ማለት ነው። የጠራነውም ካላችሁ ፍቅር አንፃር ነው። አሁንም ብዙዎቻችሁ መረጃው ሊኖራችሁ ይችላል። ዲኤምሲ ሪል ስቴት ያው የሚታወቀው ግዙፍ ካምፓኒ ስላችሁ ወደ 6 የሚደርስ ሲስተር ካምፓኒዎች ይኖሩታል። 6 ከዚህ በፊት 5 የሚታወቁባቸው ኩባንያዎች አሉ። ዲኤምሲ ኮንስትራክሽን፣ ዲኤምሲ ማርበል፣ ዲኤምሲ ፋውንዴሽን የሚባሉ። ለምሳሌ ዲኤምሲ ኮንስትራክሽን የምታውቁት ከሆነ ይሄ በአዋሳ በአዳማ በአርባ ምንጭ የሰራቸው መንገዶች አሉ። እሱም ከ27 ዓመት በላይ ልምድን ያካበተ ተቋም ነው ማለት ነው። በሪል ስቴት ዘርፍ ደግሞ 6ኛው ሲስተር ካምፓኒ ወይም ደግሞ 6ኛው ህት ኩባንያ ነው። ይህ ሲስተር ካምፓኒ ለቡ አካባቢ ወደ 65395 ሜትር ስኩዌር ተሰጥቶት በንፋስ ስልክ ላፍቶ ክፍለ ከተማ ማካኝነት ማለት ነው ኮምፓውንድ የሆነ ተመሳሳይ ክላስ የሆነ ሰው የሚኖርበት ሙሉ ፋሲሊቲ ያለው ወደ 18 ህንጻዎችንና 42 ቪላዎችን ያቀፈ ቪላዎች ያልኳችሁ ተገንብተው ይሸጥና የጨረስናቸው ናቸው። አሁን ላይ 18 ህንጻዎች ባለ 25 እና ባለ 30 ወለል አፓርትመንት ከታች የንግድ ሱቅ ያላቸው ከምድር በታች በቂ መኪና ማቆም ያላቸው G+25 እና G+30 ይህ ቀረሽ የማይባልላችሁ የተለያዩ ፋሲሊቲዎች ያካተተ መኖሪያ አፓርትመንት ነው። ይህን ስንል በሁሉም ሌቭል ላይ ያሉ ሰዎች ስንል
ከዝቅተኛ የካሬ አማራጭ እስከ ከፍተኛ የካሬ አማራጭ ማለት ነው። ከስቱዲዮ እስከ ባለ 4 መኝታ፣ ባለ 1፣ ባለ 2፣ ባለ 3፣ ባለ 4 መኝታ። ሀው አከፋፈላችን በ8% ቅድመ ክፍያ 60% የባንክ ብድር አመሻሽተን በዚህ መልኩ ነው ይዘን የመጣ ነው። ያው 8% ብዙዎቻችሁ ያው በተለይ ጉራማይሌ ፋሚሊዎች ብዙዎቻችሁ በውጭ ሀገር የምትኖሩ ሰዎች አላችሁ። ብዙዎቻችን እኔ ከዚህ በፊት የማቀው ወይም ደግሞ የምሰማው ሰማንስ ቤት የመግዛት ህልም ካለው ባንክ ቤት ላይ አጠራቅሞ ለምሳሌ የ4 ሚሊዮን ብር ቤት ለመግዛት የሚፈልግ ሰው 4 ሚሊዮን ብር ማጠራቀም አለበት። የት ባንክ ልክ እናንተ 4 ሚሊዮን ብር ስታጠራቅሙ የቤት ዋጋ ይሸሻቸዋል አይደለ? ለምሳሌ ዛሬ 4 ሚሊዮን ብር የነበረው እናንተ 4 ሚሊዮን ብር ስትሞሉ የቤቱ ዋጋ 8 ሚሊዮን ብር ይደርሳል። ሶ ሳትገዙልኝ እየሸሻችሁ ይኖራል ማለት ነው። ምን አድርጎላችኋል? ዴሚስ ሪል ስቴት ከ8% ቅድመ ክፍያ ጀምሮ ቤቱን ዛሬ ላይ ትይዛላችሁ። ከዛ ቀሪውን 90 ምናምን ፐርሰንቱን ከ3 እስከ 4 አመት ባለው ጊዜ ውስጥ ዊዛውት ባንክ ሎን ዊዝ ባንክ ሎን ለሚፈልግ ደግሞ እስከ 20 አመት አመሻሽተናል ማለት ነው። ለምሳሌ ከዚህ ውስጥ ባለ 1 መኝታ በ69 ካሬ እና በ71 ካሬ ይዘን መተናል። 69 ካሬ ጠቅላላው ዋጋ የሚሆነው ወደ 5 ሚሊዮን 300 ሺህ ብር። ይህ የቤቱ ዋጋ ነው። ቅድም እንዳልኳችሁ ለምሳሌ 5 ሚሊዮን 300 ሺህ ብር በካሽ ላይ ኖራችሁ ይችላል። ምን አድርጎላችኋል? ዴሚሲ ቀስ እያላችሁ እንድትከፍሉ መጀመሪያ ላይ 8% ትከፍላላችሁ። 8%ቱ ወደ 431 ሺህ ብር ይሆናል። በ431 ሺህ ብር የቤቱ ፍሎር ስንተኛ ፍሎር እንደሆነ ወዴት እንደሚያይ ትመርጡና በ431 ሺህ ብር አግሪመንት ወስዳላችሁ ማለት ነው። ከዛ ውል ትወስዳላችሁ። ውላችን ሁለት አይነት አግሪመንት አለ። በንፋስ ስልክ ላፍቶ ክፍለ ከተማ ማካኒስ የተዘጋጀ ባለ የአንድ እናንተ ጋር የሚቀር ሁለተኛ ደግሞ ካምፓኒው ጋር የሚገባ ማለት ነው። ዘን ሌላኛው አከፋፈሉ 92% እንዴት ትከፍላላችሁ? በባንክ ብድር ከሆነ 60%ን 40%ን ደግሞ በእናንተ 40%ን ከ3 እስከ 4 አመት ባለው ጊዜ ውስጥ በ3 ዙር በ4 ዙር ከፍላችሁ ጨርሳላችሁ። ዘን ቀሪው 60% ባንክ ይከፍልላችሁና እናንተ ለባንኩ ቤት ውስጥ እየኖራችሁበት ከፈለጋችሁ ያከራያችሁ እስከ 20 አመት ባለው ጊዜ ከፍላችሁ ጨርሳላችሁ ማለት ነው። ይህ እድል በጣም ጥሩ ነው። ለምሳሌ ከዚህ ውስጥ ደግሞ ባለ 3 መኝታ ያው አብዛኞቹ ተሸጠው አልቀዋል። አሁን ላይ ባደረግነው የዋጋ ቅናሽ የራሱ ካምፓኒው ዲስካውንት እንዳደረገ ለረጅም ጊዜ ብዙዎቻችሁ ታውቃላችሁ። 139 ካሬ ለምሳሌ እዚህ ካሬ ጠቅላላው ዋጋ ወደ 10 ሚሊዮን 800 ሺህ ብር አካባቢ ይሆናል። የመጀመሪያ ክፍያ 8% 870 ሺህ ብር አስቡት። 1 ሚሊዮን ብር ባልሞላ የባለ 3 መኝታ የቤት ባለቤት ሆናላችሁ ማለት ነው። ዘን ቀሪውን ቀስ እያላችሁ ዛሬ ላይ ባለው ዋጋ ተፈራረማላችሁ። ቀሪውን ቀደም እንዳልኳችሁ 40%ን ከ3 እስከ 4 አመት ባለው ጊዜ 60ውን ደግሞ በ20 አመት ከፍላችሁ እንዲጨርሱ አድርገን እናመቻችላችኋለን ማለት ነው። ባለ 3 መኝታ ሲባል ተጨማሪ ሰራተኛ ክፍል ይኖረዋል፣ ስቶር ይኖረዋል፣ ላውንደሪ ይኖረዋል። ለግዠሪ ነው። ያንዳንዱ ብሎክ በፍሎር 5 ሊፍት ይኖረዋል። 4 ፓሴንጀር ሊፍት እና አንድ ደግሞ ሰርቪስ ሊፍት። ፓሴንጀር ሊፍቱ ከ25 እስከ 28 ሰው መያዝ የሚችል፣ ሰርቪስ ሊፍቱ ወይም ደግሞ የዕቃ ሊፍቱ እስከ 3.3 ለእንግሊዝ ያለው ዕቃ ፓክ ማድረግ የሚችል ለምሳሌ ሶፋ፣ አልጋ የመሳሰሉት መያዝ የሚችል እንዲችል አድርገን ነው ዲዛይን ያደረግነው። ይህ ብቻ አይደለም፣ ኮምፓውንድ ነው ብያቸዋለሁ መጀመሪያ ላይ። ከ4000 አባወራ በላይ ነው የሚኖረው። G+25 እና G+30 ነው። የሰው ልጅ ይወለዳል፣ ያድጋል፣ ይሞታል። 25ኛ 30ኛ ፍሎር እየኖረም ያው ድሜ ሞት አይታወቅም። ሲሞት ምን ይደረጋል? በሊፍት ውስጥ ስትሬቸር ፓክ ማድረግ እንዲችል ተደርገው ዲዛይን የተደረገውና አፓርትመንቶቻችን የቱርክ ዲዛይን ኤክስተርናሊ ደግሞ የዱባይ ዲዛይን ናቸው። በጣም ነው የሚያምሩት። ኢስላሚክ ስትራክቸር ናቸው። ያው ብዙዎቻችሁ እንደገዛችሁ እናውቃለን። አሁን ደግሞ በእርዳታም ጭምር ስለሆነ ያልገዛችሁ ግዙ። ስቲል በሷስም በተፈጠረው ዲስካውንት ላይ ነን። እሱን ተጠቀሙ እንላለን። ጥያቄዎቻችሁን ታች በመናስቀምጥላችሁ ስልክ ቁጥር በዋትስአፕ፣ በቴሌግራም፣ በኢሞ መጠየቅ ትችላላችሁ።